እንግዲህ ውድ ተመልካቾች እግር ኳስ ጨዋታ ብቻ አይደለም። የእብደት የደስታና ምናልባትም የለቅሶ ጭምር ድብልቅ ነው። ነገር ግን በዚህ ሳምንት የተመለከትናቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች እና አንዳንድ ሁኔታዎች እግር ኳስ ከዚያም ባስ ያለ ነው፣ እግር ኳስ በጥቅሉ ጦርነት ነው እንድንል አድርጎናል። እንግዲህ እንዲህ እንድንል ያደረገን ሁኔታዎች ምን ይመስላሉ የሚለውን በዝርዝር አብረን እናያለን። በመጀመሪያ ሩበን አሞሪም ያ ሁሉ ተስፋ የተጣለባቸው የፈርጉሰን ተከታይ ይሆናሉ ብለን ስንጠብቃቸው የነበረው ፖርቹጋላዊ ጥበበኛ በ14 ወር ውስጥ ታሪክ ሆኑ። ከአሰልጣኝነት ስራቸው ተባረሩ። ግን ማዕበሉ በዚህ ብቻ አላቆመም። ወደ ለንደንም ፈሷል ማዕበሉ። ቼልሲ ከ6 ወር በፊት የክለቦች ዓለም ዋንጫን በክብር ያነሱት ኤንዞ ማሪስካን ዛሬ ስራ አጣርገዋቸዋል። እንግዲህ ሁለት ታላላቅ ክለቦች ታላላቅ አሰልጣኞቻቸውን አሰናብተዋል። ምን እየተፈጠረ ነው? ማንቸስተር ዩናይትድ ለምን ወደ ቀድሞ በሽታው ተመለሰ? አሰልጣኝ የመቀያየር በሽታ ነበረበት ማንቸስተር ዩናይትድ። ለምን ወደዚህ በሽታው ተመለሰ? የቼልሲ ቦርድ ጨካኝ ነው ወይስ ብልህ? ኤንዞ ማሪስካን የዓለም ክለቦች ዋንጫን እንዲበሉ ያደረጋቸውን ኤንዞ ማሪስካን ማባረሩ መጨከን ነው ወይስ ብልህነት ነው? አርሰናልስ ይህንን ቀውስ ተጠቅሞ ዋንጫውን እንዴት እያረጋገጠ ነው? እና በኦልድ ትራፎርድስ ቀጣዩ ንጉስ ማን ይሆናል? በመጀመሪያ ወደ ማንቸስተር ዩናይትድ ውድቀት እንመለስ። የአሞሪም ስህተቱ የቱ ጋር ነው? ታክቲካዊ ፌለር የሚባለው የቱ ጋር ነው? እስቲ ወደ ኋላ እንመለስ። አሞሪም ወደ ዩናይትድ ሲመጡ ቃል የገቡት ነገር ነበር፣ ማንቸስተር ዩናይትድን ሙሉ ለሙሉ ለመለወጥ። በስፖርቲንግ ያደረጉት በማንቸስተር እና በለንደን ሜዳዎች ለመድገም ቃል ገብተው ነበር። ነገር ግን ይዘውት የመጡት ታክቲክ ፌል አድርጓል። 3-4-2-1 ታክቲክ ለምን እንግሊዝ ላይ ከሸፈ? መልሱ ቀላል ነው። ዘ ትራንዚሽን ፔስ ወይም የሽግግር ፍጥነት በማጣት። እንግዲህ እንግሊዝ ፕሪሚየር ሊግን ለረጅም ጊዜ ስንመለከት የምናየው ነገር ቢኖር ኳስ ሲቀማ መልሶ ለማጥቃት የሚፈጀው ጊዜ ግፋቢል ከ2 እስከ 3 ሰከንድ ነው። የአሞሪም 3-4-2-1 ሲስተም ግን የመስመር ተመላላሾች ወይም ዊንግ ባክሶች ወደፊት በጣም ስለሚጠጉ ከኋላ ያሉት 3 ተከላካዮች ለእርቃንነት ይጋለጣሉ። የሊድስ ዩናይትድ ጨዋታ የዚህ ማሳያ ነበር። በሌላኛው በኩል የተጫዋቾች መዳከም ለማንቸስተር ዩናይትዱ የቀድሞ አሰልጣኝ ሩበን አሞሪም ለውድቀታቸው ዋነኛ መነሻ ነበር። ተጫዋቾች ሩበን አሞሪም የሚፈልጉትን ሃይ ፕሬሲንግ የሚጠይቀውን ጉልበት ለማቅረብ አቅቷቸው ነበር። በዚህ ውድድር ዓመትም የተመለከትነው ይህንኑ ነው። ፕሌየር ሪግሬሽን 0 ነበር። የሚፈልገው ኃይል ተጫዋቾቹ ጋር አልነበረም። ሮናልዶም ካሁን በፊት ብሎታል። ማንቸስተር ዩናይትድ ውስጥ ያሉ አንዳንድ ተጫዋቾች እዛ መሆን የሚገባቸው አይደሉም። ያ ማለት እንግዲህ ፕረስ ለማድረግ ኤነርጂው የላቸውም ነበር ማለት ነው። እስቲ ከዚህ ሁሉ ፌለር በኋላ ወደ ቦርዱ ውሳኔና የጥር ዝውውር እንሂድ። እንግዲህ ቦርዱ እንደምናውቀው ውጤት አልባውን የሩበን አሞሪም ታክቲክን ታግሷል። ብዙ ሊባል ባይችልም በሚገባው ልክ ታግሷል። ግን ጥር ላይ ዩናይትድ 10ኛ ደረጃ ላይ ሲገኝ ቦርዱ ትግስቱ አልቋል። አሞሪም በጥር የዝውውር መስኮት አዲስ አጥቂ ካልገዛችሁልኝ ብለው ከቦርዱ ጋር መሟገት ጀመሩ። ቦርዱ ግን ባለህ ተጫወት እያለ ነበር። ግጭቱ የተነሳው እዚህ ላይ ነበር። ውጤቱስ ምን ሆነ? ሰነበት። ስለዚህ ማንቸስተር ዩናይትድ ባሉት አጥቂዎች ኢነርጂውን ማግኘት ስላልቻለ ሩበን አሞሪም አዲስ አጥቂ ካልገዛችሁልኝ ብሎ ከቦርዱ ጋር መሟገቱና ቦርዱ ያሉትን አጥቂዎች እንዲጠቀም ስለነገሩት በቦርዱና በአሰልጣኙ መካከል ትልቅ ግጭት እንዲፈጠር ምክንያት ሆኗል። እንግዲህ በሌላኛው በኩል ስንሄድ ከግጭቱና ከስንብቱ በኋላ የማንቸስተር ዩናይትድስ ቀጣይ ጣፋንታ ማን ይሆናል?
ስለዚህ ትልቁ ጥያቄ የሚሆነው ማንቸስተር ዩናይትድን ወደ ቀድሞ ክብሩ የሚመልሰው አሰልጣኝ ማን ነው? አንዳንድ መረጃዎች እንደሚሉት ከሆነ የፒኤስጂው አሰልጣኝ ሉዊስ ኢንሪኬ በዘንድሮ የውድድር ዓመት ተጨማሪ የውል ማራዘሚያ ሲቀርብለት ውድቅ አድርጓል። ይህንን ውድቅ ያደረገበት ምክንያት የውስጥ ዘገባዎች እንደሚጠቁሙት ከሆነ በቀጣይ አዲስ ፈተና ይፈልጋል። ምናልባትም በማንቸስተር ከተማ ያለውን ግርግር ለማስፈን አለቃው እኔ ነኝ ብሎ ያሰበ ይመስላል። የውስጥ መረጃዎች እንደሚሉት ማንቸስተር ዩናይትድን ለማሰልጠን ሲል የፒኤስጂን ተጨማሪ ውል ውድቅ እንዳደረገ ነው የሚናገሩት። ተመልካቾች ይህንን ጥያቄ ለእናንተ ልተው። በማንቸስተር ዩናይትድ አሰልጣኝነት ብዙ ስማቸው የተነሳ አሰልጣኞች አሉ። በማንቸስተር ዩናይትድ የወደፊት ቋሚ አሰልጣኝነት ስማቸው የተነሳ ብዙ አሰልጣኞች ቢኖሩም ስለ ሉዊስ ኢንሪኬ ምን ትላላችሁ? አምና ፒኤስጂን በቻምፒዮንስ ሊጉ በአውሮፓ መድረክ ያደመቀው ሉዊስ ኢንሪኬ ወደ ዩናይትድ ቢመጣ የዩናይትድን ችግር ይፈተዋል ብላችሁ ታስባላችሁ ወይ? መልሳችሁን በኮሜንት አስቀምጡልኝ። ወደ ሌላኛው ጉዳይ ስንሄድ የማንቸስተር ሲቲና የአርሰናል ጉዳይስ እንዴት እየሆነ ይመስላል? እንግዲህ በአንድም በሌላም በኩል አርሰናል በዚህ ሳምንት በሁሉም መንገድ እየተጠቀመ ይገኛል። የመጀመሪያው ውጤቶች ሲሆኑ ደጋግመን እንዳነሳናቸው ቶፕ 6 የሚባሉ ክለቦች ተደጋጋሚ አቻ እያጠቃቸው ነው። ማንቸስተር ሲቲንም ጨምሮ ዋንጫ ለናፈቀው ቡድን ዋንጫም ለሚገባው ቡድን ምን ማለት እንደሆነ እናውቃለን። ማንቸስተር ሲቲ ከነጥብ መጣሉ ባለፈ የጉዳት ቀውስ ውስጥ ይገኛል። እንግዲህ ፔፕ ጋርዲዮላ በአሁን ሰዓት ላይ ከባድ ፈተና ውስጥ ነው። ከቅርብ ጊዜ ወዲህ በቡድኑ ውስጥ ቁልፍ የሆኑ ተከላካዮች በጉዳት እየተገነጠሉ ነው። በቼልሲው ጨዋታ ከነጥቡ በስተጀርባ የተጎዳው ግቫርዲዮልና ሩበን ዲያዝን በጉዳት ማጣቱ ነው። ምናልባትም ለቀጣዮቹ 3 እና 4 ሳምንታት በትንሹ የእነዚህን ተጫዋቾች ግልጋሎት አያገኝም። እንግዲህ ሲቲ በተከላካይ መስመሩ ላይ ትልቅ ፈተናና ትልቅ ክፍተት እያሳየ ነው። ይህ በእንዲህ እንዳለ አርሰናል ጥንካሬውና መሪነቱን እያጠናከረ እያለ እንደዚህ ከኋላው ያሉት ክለቦች በአብዛኛው ቶፕ 6 የሚባሉት ክለቦች ሲፈረከረኩ ከራሱ ጥንካሬ ጋር ሲደመር በሌላ ስሙ ዋንጫ ነው። እንግዲህ ሚካኤል አርቴታ በልጆቹ ልዩ መነሳሳት እና በሱ ጥንካሬ አርሰናል በአሁን ሰዓት ማንቸስተር ሲቲን በ6 ነጥቦች በመብለጥ ሊጉን በ48 ነጥብ እየመራ ነው። መድፎኞቹ ባለፉት 5 ጨዋታዎች ተከታታይ ድሎቻቸውን በማስመዝገብ ከ20 ዓመታት በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ለመሳም ከምንጊዜውም በላይ ተቃርበዋል። የቡድኑ እንቅስቃሴ ተፎካካሪያቸውን የሚያስፈራ ሆኗል። ታዲያ ይህን እያየን የሲቲ ነጥቦችን መጣል እና የጉዳት ዜናዎች ለአርሰናል ትልቅ እድል ፈጥረዋል። ሆኖም ግን ያው ጋርዲዮላ ሁልጊዜ መፍትሄ አለን በማለት ተስፋ አይቆርጡም። ሮድሪ ከጉዳት ተመልሶ ለሲቲ ተስፋ ቢሰጥም የአርሰናል ግስጋሴ ግን በቀላሉ የሚቆም አይመስልም። ታዲያ ከዚህ ሁላ ነገር በኋላ ምን ትላላችሁ እናንተ አድማጮቻችን? የማንቸስተር ሲቲ የጉዳት ቀውስ አርሰናል ዋንጫውን በቀላሉ እንዲያነሳ የሚያደርገው ይመስላችኋል? ወይስ ደጋግመን እንደተመለከትነው ሲቲዎች ተመልሰው ይመጣሉ? እስቲ ግምታችሁን በኮሜንት አጋሩ። ስለተከታተላችሁን ከልብ እናመሰግናለን። መልካም ቆይታ።